ቢዛሞ ቀጠና ፋኖ ሰብሳቢ ነው። ምንድነው እስቲ ባለፈው ግንቦት 16 ቀን የሆነው አጠቃላይ ሁኔታውን እስቲ መረጃውን አካፍለን። እናመሰግናለን ወንድማገኝ። እንግዲህ በወቅቱ የሆነው ያው በተደጋጋሚ በዚህ ሰሞን በተለይ ከተለየ መንገድ ከግንቦት ከገባ ጀምሮ በተከታታይ ጠላት አካባቢያችን በጣም እየረበሸ ነበርና ስለዚህ በተደጋጋሚ ጥቃት እየተሰነዘረ እኛም የመከላከልም መልሶ ማጥቃትም ስራ ላይ ሰነበት። ስለዚህ ይህንን የሚያደርገው አካል ይሄ አሁን እርምጃ የተወሰደበት ብርጋዴር ጀነራል ማዕረግ ያለው ሰውዬ እንደሚመራው ሰማን ማለት ነው። የሚያስተባብረው ነው ከላይ እዝ ምክትል አዛዡ ብርጋዴር ጀነራል አስናቀ የሚመራው። እሺ ቀጥል። የማዕከላዊ አዛዡ ብርጋዴር ጀነራል አስናቃይተ ነው። ጊዳ አያና የምትባል ከተማ ተቀምጦ ይህን ኦፕሬሽን እየመራው እንደሆነ በተደጋጋሚ መረጃዎች ይደርሱ ነበር። ስለዚህ በተደጋጋሚ ከነቀምት ጊዳ ከጊዳ ነቀምት እየተመላለስም ይህን ኦፕሬሽን እንደሚመራ መረጃ ደረሰን። ስለዚህ ከዕለታት አንድ ቀን ይህን እንቅስቃሴ ሲያደርግ እኛም በዚህ ሁኔታ እሱን ላይ ጥቃት መሰንዘር እንዳለብን መከርን ማለት ነው። እሱ በሚንቀሳቀስበት አካባቢ ሁሉ መረጃ የመወጠር ስራ ነበር የሰራ ነው። እንግዲህ ዕለተ እሑድ የእሱን እንቅስቃሴ የሚከታተል ሰው ባስቀመጥ ሰውየው አንድ ሬጅመንት ከሁለት ሬጅመንት የተወጣጣ ግን አንድ ሬጅመንት የሚሆን የሬጅመንቶችን ቁጥር አሁን ዘነጓቸው እንጂ በዛ ልክ ተነግሮን ነው በእንቅስቃሴ። አንድ ሬጅመንት በወታደራዊ አገላለጽ አንድ ሬጅመንት ምን ያህል የሰው ቁጥር ይዛል? ከ500 እስከ 600። እሺ። ስለዚህ በሱ ታጅቦ በኮምቦይ ወታደራዊ መኪና 2 5 ኦራል እና ሌሎች አንድ አይሱዚ መኪኖች አንድ የግል መኪና አስገድዶ ማለት በሱ እየተጓዘ እያለ ታጅቦ ስለዚህ ለዚህ ኦፕሬሽን ሰውየውን ለማግኘት ወይ በደፈጣ የፈለግነውን ነገር ለማድረግ የሚመች የተመረጠ ቦታ ነበርና በፍጥነት የኛን ኃይሉን የኛን ሻለቃ ወደዛ አቅንታ 2 ሻለቃ ናቸው 2 ሻለቆች ቦታው ላይ ደፈጣ ስራ እንዲሰሩ ትዕዛዝ ወረደላቸው። በፍጥነት ቦታው መያዝ ቻሉ ማለት። ስለዚህ ምንድነው አንድ ዲቾ ይባላል። ዲቾ ተራራ ነው። በዚህ ተራራ ሰንጥቆ የሚያልፍ አስፋልት መንገድ አለ። እሱን ማዶና ማዶ ሆኖ እንዲይዙት ነው ትዕዛዝ የተሰጠ። ስለዚህ ኦፕሬሽኑን በሚገባ ተሰራ። ስለዚህ በቀጥታ እሱ ያለበት መኪኖችም ከየሱም አብሬ የነበሩትም ሰዎች መጀመሪያ እነሱ ላይ ያረፈ ማለት ነው። ስለዚህ እሱን በማግኘት ተቻለ። እሱ ያለበት መኪና ታርጌት ነበረች። እሱ እንግዲህ ተሳካልን ማለት ነው። በዚህ ሁኔታ ሌሎች በሌላው መኪና የተጫነው ኃይል ሙሉ ያው ተኩስ ከፈተ። ውድድር ውስጥ ሆኖ ተኩስ ሲከፍት ብሬን፣ ስናይፐር እና ሌሎቹ የነፍስ ወከፍ ከቡድን እስከ ነፍስ ወከፍ መሳሪያዎች ዝግጁ ነበሩ። አርቢጂ፣ ብሬን፣ ስናይፐር እና ሌሎችም መሳሪያዎች በሚገባ ተዘጋጅተው ለኦፕሬሽኑ የተቀመጡ ስለነበሩ ወዲያውኑ ሁሉም አውቶማቲክ ከጠላት ለሚተኮሰው ጥይት ምላሽ መስጠት ጀመሩ ማለት ነው። ለዚህ 8ቱም መኪና እና ከጋዩት 2 መኪኖች በተጨማሪ 6 መኪኖች አጠቃላይ 8 መኪና በቁጥር ስር ዋለ። ጠላት የሞተው ሞቶ የተረፈው በእግሩ ከመኪና እየወረደ ፈረጠጥ። 3ቱም በእጅ መያዝ ተቻለ። የጠላት ምርኮኛ ማለት ነው። ሌሎች በርካታ የቡድን እነ ብሬን፣ ስናይፐር እና ብዙ ክላሾች እንደዚሁም ብዙ አስቃጥላ ጥይት መማረክ ተቻለ ማለት ነው። እና ሰዓቱ ቀኑ እሑድ ዕለት 16 ነው። ከጧቱ 4 ሰዓት ነው ጉዳይ የተከናወነው ማለት ነው። ሰውየው ከመነሻው ጀምሮ እዛ ቦታ እስከሚደርስ ድረስ እያንዳንዷን መረጃ የሚያደርሰን ሰው መድበን ነበር። ለዚህ አጋጣሚውን ተጠቅመናል። ተሳክቶልናል። እንግዲህ የአማራ ሕዝብ እንደሚታወቀው ወለጋ ምድር ላይ በተለያየ ጊዜ ጭፍጨፋ ሲደረግብን ነው የቆየ። በመጀመሪያ በሸኔ የሚባል የዳቦ ስም በተሰጠው አካል፣ ከዛ የኦሮሚያ ልዩ ኃይል እና ሌሎች የክልሉ የጸጥታ ኃይሎች በጥምር ሲያጠቁት የቆየ ሕዝብ ነው። ከዛ አሁን የሀገር መከላከያ ተብሎ በሚጠራው አካል በዚህ ልክ ብርጋዴር ጀነራል ማዕረግ ያላቸው ግለሰቦች በሚመሩት ኃይል ነው ማህበረሰቡ ቤቱ የሚቃጠለው፣ ንብረቱ የሚዘረፈው፣ ወገኑ የሚጨፈጨፈው እና የአማራ ህዝብ በዚህ ልክ በጥላቻ በአማራ ህዝብ ጥላቻ ያበደ እኔ መከላከያ ከፍተኛ ማዕረግ ያለው ጀነራል በሚገባ የእናቶቻችንን እንባ የምናብስበት ነገር ለእኛ ትልቅ ድል ነው። ጀነራሉ ብቻ ነው የነበረው? የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቀ ብቻ ነው? ከአንድ ሬጅመንት ውስጥ ምናልባት ከፍተኛ መስመራዊ መኮንኖች ሊኖሩ ይችላሉ። ምናልባት ከ500 እስከ 600 ቁጥር ካለው ምንድነው አሁን እኛ ያረጋገጥነውን ነው። ከአሁን በፊትም ብዙ ስራዎችን ሰርተናል። ብዙ አይነት የደፈጣ ስራዎች ሰርተን ብዙ ድምሰሳዎች አድርገን እናውቃለን። ነገር ግን ምንድነው የሌሎች ማዕረግና ስም በጥቆማው አልደረሰም። ዋና ታርጌታችን ሰውየውን ስለነበረ ስለዚህ ሰውየውን በፎቶም ደርሶናል። ቀድሞ ጋገጥ መታወቂያውን መቀበል ተችሏል እና ሌሎች ጥቆማዎች ስላልደረሰን እንጂ አሁን በእንትን ደረጃ
ብዙ ሻለቃ አመራሮች አብረው እንደነበሩ ካድሬዎች፣ የመንግስት ካድሬዎች፣ የብልጽግና ፓርቲ ካድሬዎች፣ የወረዳም የዞንም እንደዚሁም አንድ አብዱ የሚባል ኮሎኔል በወሬ ደረጃ ስለሆነ አሁን በተጨባጭ እነዚህ ብለን ማምጣት ስለማንችል ነው እንጂ አንድ ኮሎኔልና አክላይድ የሚባሉ 2 ኮሎኔሎች እና ሌሎች ሻለቃዎችም አብረው እንደተደመሰሱ ተነገረን ያለ ማለት ነው። ይሄ የቢዛሞ ቀጠና ከተመሰረተ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ፋኖ ባደረገው ተጋድሎ ከአማራ ክልል ውጭ ምናልባት የመከላከያ ሰራዊት ውስጥ ካሉት ከፍተኛ መኮንኖች ጀረናል የመጀመሪያው ነው አይደለ? ይሄ እውነት ነው። እኛም እንደዚህ ነው እንግዲህ በነገራችን ላይ ከሌሎች አመራሮችም ከኛ አመራሮች ማለት ነው የመጀመሪያው በጀነራል ማድረግ የመጀመሪያው እኛ እርምጃ የወሰድን መሆኑን አረጋግጠውልናል። በጣም አመሰግናለሁ። እንግዲህ ሌሎች መረጃዎች ካሉ ሌላ ጊዜ ማገኘህ ነው የሚሆነው። ለሰጠኸኝ መረጃ በኤምኤስ ተመልካች ስም ከልብ ነው የማመሰግነው። አመሰግናለሁ።